ዘርና ሸዋ በምድር ይበዛል በአራቱም ማዕዘን ሕዝብም ይሆናል። ያዕቆብ ከቤርሳቤህ ወደ ካራን ሲሄድለው ነበረ አማካሪ ዘበፀሐይ ፀሐይ ጠልቃ ነበር ከዚያ እንደደረሰ ነውና በታች ድንጋይ ተንተራት አበው በምሳሌ እንደተናገሩት ከምድር እስከ ሰማይ አምላክ የዘረጋት በላያ ተገልጦ በግልጥ የታየባት የያዕቆብ መሰላል ድንግል ማርያም ናት። ያዕቆብ ከቤርሳቤህ ወደ ካራን ሲሄድለው ነበረ አማካሪ ዘበፀሐይ ፀሐይ ጠልቃ ነበር ከዚያ እንደደረሰ ድንጋይ ተንተራስ ሰማይና ምድር የሚታረቁባት ወልደ እጓለ እመሕያው የተወለደባት መላእክት ከሰማይ ባንዴ ዘመሩላት ታላቋ መሰላል እመቤታችን ናት።